ዲቁና ለመቀጠርም ገንዘብ፣ መምህርነት ለመቀጠርም በገንዘብ፣ ቅስና ለመቀጠርም በገንዘብ፣ የተለያየ ትልቅ ስልጣን ላይ ለመድረስም በገንዘብ። ትምህርት በአሁኑ ሰዓት ላይ አላስፈላጊ ነው እየተባለ ነው። አጥር እየታጠረበት ነው። የሰው ልጅ ምን ታውቃለህ ነው እንጂ መባል ያለበት የእናንተ ማለት 500 ሻንጣ መባል አለበት እንዴ? ሊመዘን የሚችለው የድካሙን ዋጋ የደለው አስቡ ለዘይት ቀን ነኝ ለሚያገለግል ዋጋ ይገባል ነው አይደለ? በደከመው ልክ ዋጋ መክፈል ካለበት ሰው በተማረው መወዳደር አለበት፣ መፈተን አለበት፣ መቀጠር አለበት። ከዛ ውጪ ግን አሁን የት ይገባል? የሰውን ገንዘብ አግበስብሶ የት ነው የሚገባ? ስራ እየሞተ ያለ አሁን ቤተክርስቲያን እየተበደለ ያለ አሁን በዘመድ ይገባል፣ በገንዘብ ይገባል። ትምህርት መስፈርት የለም። ምንም ግን አይነት ኪራይ ተራ ያልው ይቀጠራል። ከዛ ያገባ ሰው ጸረ ቤተክርስቲያን ይሆናል። የተማረውን ሰው ያይማ እንደውም ለዛ ሙያ ያለውን ሰው አሁን ብዙ ሰዎች እኮ የቅዱሳን ያሬድ ሙያ እየተቹ ነው። ቁመት አያስፈልግም ማህሌት አያስፈልግም የሚል ሰው እኮ የተፈጠረበት ዘመን ነው እኮ። እንግዲህ ከተባለ ምንድነው የማያስፈልገው? እሱ ነው እንደዚህ የሚለው ሰው አያስፈልግም እንጂ አሁን ማህሌት አያስፈልግም። አብዛኞቹ ትልልቅ ሰው ወደ ስልጣን እስከሚመጡ ድረስ መልካም ሰዎች ይመስሉና ስልጣን ላይ ሲወጡ ሌላ ናቸው። ጥላቻ ነው። መምህራኑና አብሶ ለመምህራን ያላቸው ክብር አብሶ በጣም በቃ ይወረደ ነው። ስለዚህ አሁን